ሰላም ሰላም ወደ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ገና ከእንቅልፌ መነሳቴ ነው በነገራችን ላይ እና ትናንትና ፖስት ያደረኩት ቪዲዮ ላይ ድምጽ የለውም። ከካፕኮት ላይ ዳውንሎድ ኤዲት አድርጌው ዳውንሎድ ሳደርገው ክላሲካል አስገብቼበት ነበረ በነገራችን ላይና ዳውንሎድ አልሆን ብሎ መለሰብኝ። ከዛ መልሼ ዳውንሎድ ሳደርገው ለካ ቼክ ማድረግ ነበረብኝ። ድምጹ እንዳለ ሚዩት ሆኗል ማለት ነው። ማለቴ ሙሉ ለሙሉ አልገባም። እኔ ራሱ ከእናንተ እኩል ነው ቪዲዮውን ያየሁት የእውነት። ለማንኛውም ዝም ብላችሁ ቪዲዮውን እዩት። ማለቴ ብቻ የሆነ በመልክቱ ይገባችኋል። ዝም ብላችሁ እዩት፣ ዝም ብላችሁ እዩት ለማለት ነው። አንዳንዴ ስህተቴን ዝም ብላችሁ ሸፍኑት እንጂ ሁሉ ተናግራችሁት አትችሉትም ለማለት ያለው። እኔ ራሱ የእውነት ነው የምላችሁ ድምጽ እንደሌላው ነኝ። አሁን ነው ከእናንተ በኋላ ያያዩት ማለት ነው። አንቺም የሆነ ነገር ቢፈጠር ራሱ ከኛ ነው የምትሰሚው ነው የምትሉት ስላችሁ ኢዴታ አድርግቼዋለሁ። ዳውንሎድ ሳደርገው ለካስታክ አድርጎብኝ መልሼ ዳውንሎድ ሳደርገው ሙሉ ለሙሉ ድምፁ እንትን አልገባልኝምና ሚውት ሆኖ ነበረ። ምን እንደተፈጠረ ራሱ አልገባኝም። የእውነት ነው የምላችሁ። ከእንደገና ደግሞ ፖስት እንዳላደረገው ዩቲዩብ አይቀበለኝም ማለት አንድ ቪዲዮ ሁለቴ ድጋሜ ሲፖስት ማለት ነው። ዝም ብላችሁ እያያችሁ ማለት ነው ላይኩን ግጩት፣ ዝም ብላችሁ ሰብስክራይብ ደግሞ አድርጉ ለማለትን እወዳለሁኝ። እና እንግዲህ ደግሞ በዛ ጥያቄ ባጃጅ ስንት ገባ ስንት ነው የገዛሽው ምናምን የምትሉኝ ማለት ነው። በነገራችን ላይ ይሄ ባጃጅ እኔ ጋር ነበረ፣ ግን አሁን እኔ ጋር በጣም እስካሁን ከተገዛው የምወደው ባጃጅ ነው። ግን ምን ላድርገው እኔ ጋር አይደለም ማለቴ ተሸጧል። እና በጣም ነው የሚያምረው። በተለይ 63 52 እና 63 ነው ፖስት ያደረኩላችሁ። 53 ቤትና አይደለም 63 ቤትና ለተረጋግጬ ስላወራችሁ እንቅልፌን አልጨረስኩም። እንዴ ኧረ ንቂ ዝርቷ ምን ሆነሽ ነው? ኧረ ተይ እንዴ ስለ ሶራ ልብስ ራሱ ሳወራችሁ ማለት ነው ዋጋው ሁለት አይነት እንደተናገርኩት ለካ ቪዲዮ መልሼ ሳየው አንዴ 1200 ላለው አንዴ 2200 ተንቅልፌ ተነስቼ ማወራው እኔ አይደለሁም። ቡና ሳልጠጣ ያወራኋችሁ እኔ አይደለሁም ብሏል። በቃ ከእንቅልፌ ስነሳ ማወራው ነገር ሁሉ በቃ ልክ አይደለም ማለት ነው መሰለኝ፣ አለቃም መሰለኝ። እና ያበሻ የሶራ ልብስ የተገዛው ማለት ነው ቁርጥ ያለ ነገራችሁ 2200 ነው። ልክ ነው አይደለም? ዋጋውን ንገሩኝ። እና ደግሞ ሁለተኛ ስመለስ መጀመሪያ 63 ቤት ነው። 63 ቤቱ 00 የትም ያልተነዳ የፋብሪካ ጎማ ያልቀየረ ነው። በጣም የሚያምር ባጃጅ ነውና በጣም ነበረ ማፈቅረው። ውይ ስለይሽ አይደለም የሚለው ሙዚቃ ጋብዙልኝ። ብዙ ስለማላውቀው ነው። ሁለተኛ ደግሞ 52 ቤት ነው። 52 ቤት ማለት ነው። አሁን ባጃጅ በጣም ተወዷል። ኦ ማይ ጋድ የእውነት ነው የምላችሁ። እንኳን ሄዳችሁ ልገዙ በማማሲያ እንዲነካ አድርጋችሁ እንዲህ እንደወጥራስ ቅምስ ማድረግ አይቻልም። ይሄ ስላሽ ላስፈራራችሁ ፈልጌ ሳይሆን 900 ምናምን ገብቷል። ይሄኔ 1 ሚሊዮን ገብቷል። በቀን 60 ሺህ ነው የሚጨምረው። የእውነት ከቤቱ ጠይቀን ነበረና ከቤቱ 900 ምናምን ገብቷል። ምናልባት ዘጭ ሊል ይችላል። ምናልባት ደግሞ ከዚህ በላይ ኦቨር ሊወጣ ይችላል። የእውነት ነው የምላችሁ የመኪና ዋጋ ቀላል ነው ብያልኩኝ የባጃጅን ሳይሆን ማለት እንዴ መኪናዎች አይፈረድባቸውም። በተለይ እነኚህ ዘመናዊ መኪናዎች በጣም ተወደዱ ቢባል አይፈረድባቸውም። እንዴ የባጃጆች በጣም ተወደዋል። እዛ በላይ ከአቅም በላይ ሆኗል። በቃ ለማንኛውም እኛ አቅማችን የሚፈቅደው እነኚህ 3 እግር ናቸው። በቃ እነኚህ 3 እግሮች እሱም ጣራ ላይ ወጣ አልቻልናቸው ማለት ነው። የቤት ዋጋ ሆነዋል በጥቅሉ። ለማንኛውም እና የምትጠይቁኝ 900 ምናምን ነበር። እኔ ያለሁት በአዳማ ነው። በአዳማ ያለውን ዋጋ ነው የምነግራችሁ። ምናልባት ከአንድ ሀገር ይለያይ ይሆናል። እና ደግሞ አሁን ትክክለኛ የህንድ ምርት እየገባ አይደለም ታውቃላችሁ። እንደ ሀገር እንደ ዜጋ እንደ አበሻዊ ብዙዎቻችሁ ሰምታችኋል ታውቃላችሁ ብዬ ነው የማስበው። ጣራ ላስወራለች እንጂ ዝንብ ምን ይሻለኛል?
ኦ ማይ ጋድ ደግሞ በጣም ነው የሚያፈቁኝ ዝንቦች። ወይ ተቃጠልኩኝ። ወይኔ በዚች ዝም አንድ ፍሬ ናት ግን ጥዝ ብላ ትዞርና ትቀመጣለች እዚህ ጋር። ለማንኛውም ችግር የለውም። ያው ባህላችን ናቸው። ምን ማድረግ ይቻላል? የት እናደርጋቸዋለን? አለኛ እንዴት ይሆናል? ይሆንላቸዋል። እና ትክክለኛ የህንድ ምርት ባጃጅ እየገባ አይደለም ይመስለኛል። ግን ቻይናዎች ሲሆኑ አላቅም ሰሪው ማን እንደሆነ፣ ግን የህንዶችን አስመስለው ሞዴላቸው ባይመሳሰልም የህንዶቹ መስለው የሚገቡ አሉ። ፋብሪካ ውስጥ አሉ አንዳንድ አልፎ አልፎ ማለት ነው፣ በብዛት ባይኖርም። ትክክለኛ የህንድ ምርቱ ግን እየገባ ስላልሆነ ይመስለኛል በጣም እንደዚህ ኦቨር ውድ የሆነው። ይገባል የሚል መግለጫ ሰምተን ነበረ ጨረፍ አርግተንና ምናልባት እውነት ከገባ ሊቀንስ ይችላል ይመስለኛል። በአሁን ውድነት እኔ እንጃ የሚያዋጣ አይመስለኝም። 1 ሚሊዮን ባጃጅ ተገዝቶ መኪና ራሱ አዋጣ። ለማንኛውም እንግዲህ ባጃጅ ለመግዛት የምታስቡ ብዙዎቻችሁ ትኖራላችሁ። ያው እኔ በእርግጥ ባጃጅ ገዝቼ ስራ እየሰራው አይደለም እና እቺ ባጃጅ እኔ ጋር ነበረች ግን ምን ዋጋ አለው ብታይ፣ ዛሬ መታ ነገ ነው የሄደችው። አላጠረችም እንኳን አልዳበስኳት፣ አልዳሰስኳት። አንድ ቪዲዮ እና አንድ ፎቶ ነው የቀረጽኳት እና ይሄን ስላችሁ በጣም ዋጋ ተወዷል ማለት አትግዙ ማለት ሳይሆን አሁን ላይ ብትረጋጉ ጥሩ ነው። በተለይ የባጃጅ ዋጋ በቃ ይሄ ነው የሚል የተረጋገጠ ዋጋ የለውም። ዛሬ በቃ 900 ብር ብላችሁ ስትሄዱ 60 ሺህ ጨምሮ ወይ 10 ሺህ ጨምሮ 20 ሺህ ጨምሮ ነው የምታገኙት። ይሄ ነው የሚል ቋሚ ዋጋ አልነግራችሁም። ግን ከሳምንት በፊት በቃ ሳምንት ይሆናል በጥቅሉ ከቤቱ ጠይቄ እኔ ብቻ ሳይሆን ጠይቀን ልበለው ምን ጠይቄ ተሞላቀቅሽ አንቺ ልጅ ብዬ ራሴን ልቆጣና ጠይቀን 960 ሺህ ነው መሰለኝ የተባልነውና በቃ 900 ምናምን ገብቷል። እንግዲህ 900 ምናምን ከዛሬ ሳምንት በኋላ ነው ምናልባት 1 ሚሊዮንም ገብቶ ሊሆን ይችላል። አይ ዶንት ኖ አላውቅም። አሁን ላለው ዋጋ ከቀን ቀን በጣም ነው የሚጨምረው። ምናልባት ደግሞ የህንድ ምርት ይገባና ዝጭ ሊል ይችላል። ያኔ እኛ ድሃዎችም መግዛት እንችል ይሆናል እና ያኔ ተገዛላችሁ። ለማንኛውም ባጃጅ መግዛት የምትፈልጉ በስደት ያላችሁ ተረጋጉ። አሁን ላይ ለማንኛውም አልታወቀም፣ ይገባል እየተባለ ነው። የህንድ ምርት ይገባል። የህንድ ምርት ገባ ማለት ደግሞ እናገኛለን ማለት ነው። ማለት መግዛቱ ይደርሰናል ማለት ነው። እና ተረጋጉ ማለት ነው። ወዳለው በጣም ተወዷል። አሁን ላይ አንድ 3 ሰው መጭን አስባችሁታል። በ1 ሚሊዮን ተገዝቶ ከባድ ነው። ቤንዚሉ እንደዛ ነው ምናምንና በጣም ከባድ ነው። በተለይ አሁን ላይ ለስራ የሚገዙ ከሆነ ባጃጆች በጣም አሁን ለምሳሌ 1 ሚሊዮን ከገባ ከእንግዲህ ወዲህ አላውቅም። ብቻ ግን አሁን ለምሳሌ 900 እንኳን ብለን እናስበውና 900 ተገዝቶ የታርጋ አለ፣ የማህበር መግቢያ አለ፣ የንግድ ፍቃድ መግቢያ፣ ይሄ ወጪ ምናምን ሲባል 1 ሚሊዮን ከምናምን ነው ከቤቱ ከተገዛና ይሄ ሲሆን ኦቨር ነው የሚሆነው። አስቡት። የመኪና ዋጋ ተጠጋዛው በቃ ተጠጋ። የእውነት እንደምንም ብዬ እንደው የሰራ መኪና ብገዛ ይችላል ብላችሁ ብትጥሩ ጥሩ ነው። ከፍ ማለት 4 እግር ከፍታ አይከፋም፣ አካሉ ሙሉ ነው ይባላል። እና እንደዛ ለማድረግ ሞክሩ ማለት እወዳለሁ። ውድ ቤተሰቦቼ የባጃጅ ዋጋ ወደ መኪና ተጠግቷል። ለምን እና እንዴት እንደሆነ እኔም አልገባኝም። እንኳን እናንተ የእውነት እኔ ለእናንተ ለማስረዳት አይደለም እኔ ራሱ ስረዳ ነው ማስረዳውና አልገባኝም። ለጠየቃችሁኝ ጥያቄ ልመልስላችሁና በዛውም ደግሞ ቪዲዮ ድምጽ የለውም ስላላችሁኝ በቃ መቼም የኔ ጆካ ናፍቋቸው ነው 2 ልበላቸው ብዬ ነው የመጣሁላችሁ። እወዳችኋለሁ ውድ ቤተሰቦቼ፣ አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ። እኔ አሁን ተበረታትቼ የሆነ ትልቅ ቦታ ብቻ ብታገኙኝ አይከፋም፣ ይጠቅማል እንጂ ማለት ነው። ዳለው አዳማ ያላችሁ ደግሞ ላግኝሽ የምትሉኝ ያላችሁ እፈልጋለሁ ማለት በእንግሊዘኛ አይኖ ነው አይደል? አንዳንድ እንግሊዘኛ እንኳን ጠለል አርገረተው በደህና ቀን ያጠራቀምኳቸው እንኳን እየተጠቀምኳቸው ስላልሆነ እየጠፉብኝ ነው የእውነት። እና እፈልጋለሁ በቃ ማለቴ እሺ፣ እንገናኛለን፣ ችግር የለውም። ምናልባት ቪዲዮ መምሰራ ይሆናል እና እንገናኛለን። በቃ በጥቅሉ እንገናኛለን። የቀን እንቅልፍ ጥሎብኛል። አቤት ከመዳሜ ጋር ከተለያየ በኋላ መተኛት ነው። ሪከርድ ሰብሬያለሁ። ይሄ የእንቅልፍ ውድድር ካለ ራሱ
እንደው ሼር ብታረጉኝና ጠቆም ብታረጉኝ እኔ ብሞክር ማለት ነው። እወዳለሁኝ። እወዳችኋለሁ። ከኔ ጋር ሰላማችሁ ይብዛልኝ። ቻው